ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? አብዛኞቻችሁ በሰጣችሁኝ ኮሜንት መሰረት ፋይዳ ቁጥር ጠፍቶባችሁ እንዴት ማግኘት እንችላለን ብላችሁ ኮሜንት ባደረጋችሁልኝ መሰረት አሁን መፍትሄ ይዤላችሁ መጥቻለሁ። ሙሉ ቪዲዮውን ተመልከቱት። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ ቪዲዮ እንሄዳለን። ይህንን ለመጠቀም ስልካችሁ ስማርት መሆን አይጠበቅበትም። በማንኛውም አይነት ስልክ መጠቀም ትችላላችሁ። ዩኤስኤስዲ ስለሆነ በሁሉም ስልክ መገልገል ይቻላል። ግን ፋይዳ ቁጥር በተመዘገባችሁበት ስልክ ቁጥር ነው። ስለዚህ አሁን እኔ እየጻፍኩ ያለሁትን ትጽፋላችሁ። በማንኛውም በትንሽም ስልክ ቢሆን በትልቅ ስልክ መጠቀም ይቻላል። ይሄኛውን ትጽፉና ትደውላላችሁ። ከዚህ ውስጥ ምን አማራጭ ይመጣላችኋል? እንኳን ወደ ፋይዳ በደህና መጡ ይላል። አንድ ቁጥር ምን ይላል? የፋይዳ አገልግሎት ይላል። ሁለተኛ ቋንቋ ለመቀየር በእንግሊዝኛም በሌላ ቋንቋም በምትፈልጉት ቋንቋ መጠቀም ትችላላችሁ። ቋንቋ መቀየር ትችላላችሁ። እኛውን ማሳያችሁ አንድ ቁጥር የፋይዳ አገልግሎት የሚለውን ነው። የፋይዳ አገልግሎት በምንለው ሰዓት ሌላ 3 አማራጮች ያመጣልናል። የጠፋ የፋይዳ ቁጥርን ለማግኘት ወይም ደግሞ የምዝገባ ሁኔታን ለመከታተል፣ ሶስተኛው ደግሞ የካርድ ትዕዛዝን መከታተል ይላል። ይህ ምንድነው? ካርድ ትዕዛዝ የሚባለው ምንድነው? ፕሪንት ማዘዝ የምንፈልግ ከሆነ በተለያየ አማራጮች እሱን አሳያቸዋለሁ። አሁን የጠፋ ፋይዳ ቁጥር ለማግኘት እንለዋለን። አውቶማቲክሊ ሜሴጅ ይልክልናል። ያው የጽሁፉ መልእክት በተሳካ ሁኔታ ተልኳል ይላል። ስለዚህ አውቶማቲክ ምን ያደርጋል? ሜሴጅ ይልክልናል ማለት ነው። የፋይዳ ቁጥራችንን በራሱ በተመዘገብንበት ስልክ ቁጥር ይልክልናል። ይሄው እንደምታዩት ከላይ አውቶማቲክሊ ልኮልኛል ማለት ነው። ስለዚህ በዚህ መልኩ ማግኘት ትችላላችሁ ማለት ነው። በመቀጠል የማሳያችሁ ምንድነው እንዴት አድርገን ማዘዝ እንችላለን። በትንሽዬ ስልክም ይሁን በማንኛውም ስልክ እንዴት አድርገን ማዘዝ እንችላለን። ድጋሜ ይሄንን እንጽፍና እንደውላለን። ከዛ የፋይዳ አገልግሎት የምትለዋን እንጫናለን። በመቀጠል ደግሞ 3 ቁጥርን እንነካለን። ምን ይላል? የካርድ ትዕዛዝም መከታተል ይላል። ስለዚህ 3 ቁጥር ብለን እንነካና ሴንድ እንለዋለን። እዚህ ጋር ምን አማራጮች ይመጣልናል? በኢትዮ ቴሌኮም እና በፖስታ ቤት በሁለቱ አማራጮች ማግኘት ትችላለህ ይላል። ያው ኢትዮ ቴሌኮም አማራጭ በየአቅራቢያችን ብራንች ስለሚኖራቸው እሱ ሞር የተሻለ ነው። ስለዚህ 1 ቁጥር ብለን ሴንድ እንለዋለን ማለት ነው። ከዛ እዚህ ጋር የሚመጣልን ምንድነው? የፋይዳ ቁጥራችንን ቅድም ያገኘነውን የፋይዳ ቁጥር ወይም ደግሞ መዝግበን ያዝነውን የፋይዳ ቁጥር እዚህ ጋር ፔስት እናደርግለታለን ወይ እንጽፍለታለን ማለት ጽፈን ሴንድ በምንልበት ሰዓት ያለውን የገንዘብ አማራጭ በቴሌ ብር ቀጥታ ዳይሬክት ያመጣልናል። እሱን ፓስወርዳችንን ሞልተን ክፍያ ከከፈልን አዘዝን ማለት ነው። ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። መልካም ጊዜ። በሚቀጥለው እንድሰራላችሁ የምትፈልጉት አይነት ቪዲዮ ካለ ኮሜንት ላይ ያሳውቁኝ። አመሰግናለሁ።